መተናል በአመቱ አረ እንደምንሰነበቱ የሚላችሁ ብርሃኑ ነው። ዛሬ ከቁም ነገር ደግሞ ትንሽ ቲክቶክ ዓለም ላይ ምን እየተካሄደ ነው የሚሉትን 5 ቪዲዮዎች አይተን እንመለሳለን። የመጀመሪያው ቪዲዮ በስማም ወልደምስ ቅዱስ በስማም ወልደምስ ቅዱስ ምን ሆንክብኝ? ማነህ? ስመኝ ገብሩ ነኝ። ምንድነው የምታወራው አንተ? አይን ውስጥ ጣት አለ ያጫውተኛል፣ እጄ ውስጥ አይን አለ ያባብለኛል። ወይኔ እኔ ልጅ እየቃጀ ነው። ምንድነው የምትቃጀው? አረ ማዘሯ ቅዠት አይደለም። እና ምንድነው? ግጥም ነው ማዘሯ። የሳምንቱ ምርጥ ቪዲዮ ስመኝ ገብሩ ናት። ስመኝ ገብሩ እንግዲህ አነጋጋሪ ቪዲዮ ሰርታልናለች። አው እንደሚታወቀው ሁሉም ሰው ከታች ጀምሮ ነው ወደ ላይ ይወጣው። እኔ የታዘብኩት እንደው ብዙ ለፍቷል። አሁን እንደምናያቸው ቶሎ የሆነ ፈምሰው ምናምን ሳይሆን ብዙ እንደለፉ ሰርተው ከዚህ በፊት የሆነች ነገር ሞክረዋል ሁሉም ማለት ነው። እና ይሄን ታዝቤያለሁ። ወደ ሁለተኛው ቪዲዮ ምን ይተቹኛል እና ይተቹዋ ሰው የሚተች በአንተ ህይወት ችግር ስላለ ይመስልሃል? በራሱ ህይወት ችግር ስላለ ነው። ዓላማ ቢኖረው ራሱን ቢያቅ ፊልሙ ላይ፣ ሙዚቃው ላይ፣ ኮንቴንቱ ላይ፣ መጽሐፉ ላይ፣ ቢዝነሱ ላይ የሚሰራ ሰው ቢሆን አንተን ለመተቸት ካርዱን፣ ጊዜውን፣ ኢነርጂው፣ ስልኩን አውጥቶ ጊዜ ያለው ይመስልሃል? ብራው የሰዎች ትችት እንዲያቆም አታድርግ። በእርግጥ ህልምን ስትኖር እናት፣ አባት፣ እህት፣ ጓደኛ፣ ፍቅረኛ አንዳንድ ጊዜ አንተ ራሱ አንተን አትረዳም። ራስህ በራስህ ልተቸው ትችላለህ። ህልመኛ ከሆንክ ትችት መጠበቅ አለብህ። ትችቱ ግን ስላንተ ሳይሆን ስለ ሰዎች ነው የሚያወራው። የምድራችን ርካሹ ኮሜዲቲ እቃ ምን እንደሆነ ታውቃለህ? መተቸት ነው። ማን ያዘዋል እኮ ይጮሃል፣ እንትና እኮ እንደዚህ ያደርጋል፣ እንትና በዚህ ገብቷል፣ በዚህ ወጥቷል። ሁሉም ሰው ማለት ይችላል። አሁን እዚህ ቪዲዮ ላይ ብትገባ የሚተች ንብ ሰው አለ። ሐሳቡ ግን ምን እንደሆነ የሚረዳ ሰው ዜሮ ነው። ዓለማችን በተቺዎች የተሞላች ነች። አድራጊ ህልመኞች በጣም ጥቂት ናቸው። ህልመኛ ሰው ኮንክ እየተቹ እየሳቅ ወደ ህልም ሂድ። እንዲያቆም አታድርግ ብሮ። ማኔ አይታችሁታል። ማኔ ደግሞ ድምፅ አውጥታለች። እንግዲህ ከተመቻችሁ ላይክ አድርጉለት። ወደ ያሲኖ አዲስ ቪዲዮ ለቋል። እኔም ወድጄዋለሁ። ወይ አሁን ስላየሁት ይሆናል። ያሲኖን እንይውስ። በጣም አሪፍ ነው። አሁን ቅርጽ ብቻ ነው የሚቀረው። ቅርጽ ደግሞ በጣም ጎበዝ ነኝ እኔ። ቅርጽ ሄሎ አረፈ። ወይኔ አጎቴ አረፈ። አጎቴ አረፈ። ቅርጹንስ እንዴት ነው? በረታ? አዎ በርትቻለሁ። የሞተ ተጎዳ እንጂ በርትቻለሁ። እንጨርሳታ ቅርጿን እቺን ቅርጿን በቃ አዘለለን። ውጣልኝ እንዴ አንተ መስበቁ ላይ ምንድን ነው? በእናትህ እንቅልፍ መተኛት አልሻል። ኧረ በቃ አምላክ ውጣልኝ በእናትህ። እሺ ቅርጽ ብቻ እኮ ነው የቀረበን። እሺ በቃ እሺ ነገር ንገረኝ። ደስ ይላል። ሄሎ አያቴ ምን ሆነ? የራሳቸው ጉዳይ እንዴ ቅርጽ እናውጣ የሚለው ቪዲዮ በጣም ወድጄልታለሁ። እናንተም እንደወደዳችሁት እርግጠኛ ነኝ። የሶስተኛ ቪዲዮን ተመልከቱ። ምን ልታዘዝ ጋሽ? ጥብስ አድርገኝ። ጥብስ ባልጫ ይሁን ወይስ በበርበሬ? ጎረድ ይበል። ስጋው እንዴት ነው የሚከተፍልህ? በከረሜላ አይነት ነገር ይከተፍ? ደቀቅ ያለ ይሁንልኝ። ደቀቅ ያለ። ሽንኩርቱስ እንዴት ይከተፍልህ? እንደ ኖርማል ይከተፍልህ ወይስ እንደ ስጋው ደቀቅ ያለ ይሁንልህ? እንደ ስጋው ይከተፍ። እንደ ስጋው። እሺ ነጭ ሽንኩርት ምናምን ትፈልጋለህ? መቼም ይኸው ለጉንፋን ምናምን ይሁን ለጤና ምናምን አሪፍ ነው። ነጭ ሽንኩርት ይግባበት። እሺ ይግባበት። እሺ የጥብስ ቅጠል ወይም ደግሞ ቁንዶ በርበሬ ይኑሮ። አንዳንድ ሰው አይወድም፣ ግን በቃ ዝም ብዬ ላድርግልህ አንተ። ይኑሮ። ቁንዶ በርበሬ ይኑሮ። እሺ ቲማቲሙ ሊወጣ ሲል ቆርጥ ተደርጎ ይደረግ ወይስ አብሮ ይብሰል? እዛው ጋር ደስ እንዳለ። እሺ ደስ እንዳለኝ ይሁን። ጥብሱ መረቅ ይኑሮ ወይስ ደረቅ ይበል? አይ መረቅ ይኑሮ። እሺ መረቅ ያለው ቲንክ ጋሽ
የሺ አንድ ጥብስ የሺ ቁንዶ በርበሬ ኑረው ቲማቲም ምናምን ነሽንኩርትም ይኑረው ደቀቅ ይበል። እንግዲህ ልጅ ሁላችንም እንደሚመቸን እርግጠኛ ነኝ። ያው ጥብስ አማራጩን አይታችኋል። እንግዲህ በቁንዶ በርበሬ ይሆንላችሁ ገና እንደወረደ ጎረድ እናንተ ምረጡ። እኔ ወድጄዋለሁ እነዚህን 5 ቪዲዮዎች። ከእርዝ ውጭ ሌሎች ፕላኔቶች ላይ ግራቪቲ አለ? እሺ ስንት ነው ግራቪቲ ምድር ላይ? ወጋው 3 The acceleration due to gravity is 9.8 meters per second square. But gravity is a force. Gravity is not 9.8. It is the acceleration of gravity. Gravity force ነው። ስለዚህ ግራቪቲ ስንት ነው መሬት ላይ? እንጃ። It depends on the mass. ለምሳሌ በኔና በሷ መካከል ያለው ማለት ነው። በኔና በመሬት መካከል ያለው ፎርስ ኦፍ ግራቪቲ እና በሷና መሬት መካከል ያለው ፎርስ ኦፍ ግራቪቲ አንድ አይደለም። because F is equal to gm1 m2 over what? r square. g gravitational constant, m mass of earth, mass ቱ ግን የኔ የማራማዊት የብሌን አንድ አይደለም። ግራቪቲ ግን ሌላም ቦታ ላይ ይገኛል። acceleration of gravity ለምሳሌ መሬት ላይ acceleration of gravity ስንት ናት? 10 meter per second square. what about in Jupiter? ግራቪቲ አይ ቲንክ ባልሳሳት 24.5 ሜትር ፐር ሰከንድ ስኩዌር ነው። በጣም ትልቅ ነው። ለምንድን ነው ግራቪቲ ትልቅ የሆነው ጁፒተር ላይ? because mass of the Jupiter ማሷ ትልቅ ነው የጁፒተር። ፀሐይ ላይ ደግሞ ብትሄዱ በጣም ትልቅ ነው። እውነት ለማውራት እንደዚህ አይነት መምህር ቢያስተምረን ኖሮ ሁላችንም የት በደረስን ነበር። አው ማትስ እና ፊዚክስን እንዴት እንዳስተማሩን ሁላችንም እናውቀዋለን። የዛሬው ቪዲዮአችን እዚህ ላይ ይብቃንና ወደ ቁም ነገር እንግባ። ከአንዳንድ ሰዎች ጋር ተገናኝቼ ሳወራ ወይ ደግሞ ጓደኞቼም ሊሆን ይችላሉ በአጋጣሚ ተገናኝተን እየተጫወትን አንዳንዴ ክብድ የሚለኝ ባህሪ ወይ ደግሞ ክብድ የሚለኝ ቀን አለ። ወይ ቆሌን ከብድ ብሎታል የምትሉት አይነት ሰው ያጋጥመኛልና በስራ አጋጣሚ ካገኘሁት ሰው ጋር ማለት ነው። እንደዚህ አይነት ስሜት ተሰምቷችሁ ያውቃል እናንተ? ስሜቴን በደንብ ያልገለጽኩ ስለመሰለኝ ነው። ወይም ደግሞ ከምታወሩት ሰው ጋር እያወራችሁ የሆነ የደበቃችሁ አይነት ስሜት እያወራችሁ እኮ ነው በሰላም ወይ ደግሞ እናንተ ደስተኛ ሆናችሁ ሀሳባችሁን እየተቀያየራችሁ ሊሆን ይችላል፣ ፈን እያደረጋችሁ ሊሆን ይችላል። ግን በምታወሩበት መሀል የሆነ የደበቃችሁ አይነት ሚስጥር የደበቃችሁ አይነት ስሜት ተሰምቷችሁ ልታወሩት የፈለጋችሁትን የሆነ ያዝ አድርጋችሁ ታውቃላችሁ። በዚህ ቁም ነገር ቪዲዮአችን ሰዎች ከእናንተ የሚደብቋችሁ በንግግራችሁ ጊዜ ብዙ ጊዜ የሚደብቋችሁን እና ደግሞ እናንተ እንዴት ነው እነዛን ሰዎች መከላከል የምትችሉት የሚለውን እንመለከታለን። ይህን ቪዲዮ ከመጀመራችሁ በፊት ድጋሚ ላስታውሳችሁ፣ ብርሃኑ እባላለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ ጀምሩ። እስካሁን ሰብስክራይብ ያላረጋችሁ ትኖራላችሁ። ላይክ፣ ፎሎ እና ሼር አድርጉት። ለሌሎች እንዲደርስ ሼር አድርጉልኝ። ቅድሚያ አመሰግናለሁ። አንድ ጥያቄ ልጠይቃችሁ። ለምንድን ነው ጥሩ አድማጮች በሌሎች ተጽዕኖ ስር የሚወጡት? ለምን ይመስላችሁ? ጥሩ አድማጭ ናቸው፣ ግን የሌሎችን ተጽዕኖ መቋቋም የሚያቅታቸው የሚለውን እስኪ ለራሳችሁ ይህን ጥያቄ መልሱት። በሌሎች ተጽዕኖ ስር የሚወድቁበት አንደኛውና ዋነኛው ምክንያት ሁል ጊዜ ለማዳመጥ ሲነሱ ወይም ደግሞ መረጃውን የሚሰጣቸው ሰው ሊነግራቸው ያሰበውን መረጃ ሲጀምር ሚረር ኒውሮንስ የሚባል የአእምሯችን ክፍል ስራውን ይጀምራል። ታዲያ ይሄ ሚረር ኒውሮንስ ምንድን ነው የሚለውን እንመልከት። ሚረር ኒውሮንስ ከስሙ ስንነሳ ሚረር ነው የሚያደርገው ወይም ደግሞ ማንጸባረቅ በሚለው በአማርኛ እንፍታው፣ ያንጸባርቅልናል አንድን ነገር ማለት ነው። ይህ በ1990 ዓ.ም ላይ የታወቀ ሳይንስ ሲሆን ወይም የጭንቅላታችን ክፍል እንዳለ በ1990 ነው የታወቀ። ሰዎች ጋር ስናወራና ስንግባባ ወይም ደግሞ ሙዚቃ ስናዳምጥ ሊሆን ይችላል የሙዚቃውን ስሜት ወደኛ ተጋብቶ የትዝታ ከሆነ የረሳነውን ነገር ትዝታ በመቀስቀስ እኛ እንዲሰማን በማድረግ ወይም ደግሞ ደስታ ከሆነ ምንም የደስታ ስሜት ሳይሰማን ግን በዘፈኑ አማካኝነት ለኛ ደስታ በመስጠት ስራውን የሚሰራ የአእምሯችን ስለ ሚረር ኒውሮንስ ይህንን ከተነጋገርን ታዲያ እዚህ ላይ ስለ ሚረር ኒውሮንስ ማንሳት ምንድነው ጥቅሙ ልትሉ ትችላላችሁ። ይህ ሁሉ ተግባር የሚከናወነው ልቡሰ ጥላ ውስጥ ነው።
ልቡሰ ጥላ ምንድነው እንዳትሉ፣ ዳኛቸው ወርቁ አደፍርስ በሚለው የልብ ወለድ መጽሐፍ ውስጥ ሰብኮንሺየስ ማይንድን የገለጸበት አማርኛ ነው። ቢያንስ ለቀልድ ትሆናለች። ስለዚህ ልቡሰ ጥላችን ወይም ደግሞ ሰብኮንሺየስ ማይንዳችን በሌላ ንግግር ድብቁ የአእምሮ ክፍላችን በሚከፈትበት ጊዜ እንደዚህ አይነት መረጃዎች፣ እውነታዎች ወደ ውስጣችን ይገባሉ። ስለዚህ አድማጮች ብዙ ጊዜ በዚህ ጉዳይ ትሪክ እንሰራለን። ሰብኮንሺየስ ማይንዳችን ይከፈታል። በዛ ውስጥ አዲስ መረጃዎች ወደኛ ውስጥ ይገባሉ። ስለዚህ ያኛው ደግሞ ሰብኮንሺየስ ማይንዳችን ብዙ ጊዜ ምን ይለዋል? ያስቀምጠዋል። ሳናቀው ያንን መረጃ ያስቀምጥልናል። ያ መረጃ ደግሞ እውነት ሆኖ ይቆጠራል። ሰብኮንሺየስ ማይንዳችን ውስጥ እውነት ሆኖ ይቀመጣል። እስካሁን ስለ አድማጮች አወራን። ብዙ ጊዜ ደግሞ ተናጋሪዎች ምንድን ነው የሚደብቁት? ተናጋሪዎች ብዙ ጊዜ እነዚህ 2-3 ነገሮች አውቀው የሚሆን ሳያውቁ ደብቀውን ይናገራሉ። የመጀመሪያው ነገር የምናዳምጣቸው ሰዎች ግብ አስቀምጠው ወይም ደግሞ ጎል አስቀምጠው የሚያወሩን ከሆነ እውነቱን ልንገራችሁ፣ ሁላችሁም አደጋ ውስጥ ናችሁ። ምክንያቱም ሁሉንም ይዘው ወደ ጎላቸው ውስጥ ነው የሚወስዱት። ቢዝነስ ሊሆን ይችላል እነሱ የሚሰሩት። ስለዚህ የሚያሳዩን ማስታወቂያ ለእኛ የሚጠቅም አይደለም። እነሱ ጎላቸው ላይ ነው የሚያደርሱ። ሞቲቬት የሚያደርጉን ሞቲቬሽናል ስፒከሮች ከሆኑ የእነሱን ጎል ነው መጨረሻ ላይ እንድናሳካላቸው የሚፈልጉት። ይህ ተናጋሪዎች ብዙ ጊዜ የሚደብቁን ነው። ሁለተኛ፣ ብዙ ጊዜ ተናጋሪዎች እነሱ ብቻ እንዲሰጡ፣ ለምሳሌ ርዕሳቸውን የምትመለከቱት ሁሌ እነሱን እየተከተለ እንድንሄድ እኛ እንድንጠይቅ የማይረዱን ጥያቄ እንኳን ለችግራችን የራሳችንን ጥያቄ እንድናቀርብ የማይረዱ እና ደግሞ ሁል ጊዜ ስጡን ማለት ነገም ቪዲዮ ለቀቁ ከነገ ወዲያም ቪዲዮ ለቀቁ እያለን የምንከታተላቸው እንድንሆን የሚያደርጉ ኮንተንቶችን በመፍጠር ሰዎችን ያስከትላሉ ማለት ያስከትላሉ የሚለው እንኳን ትንሽ ይከብዳል፣ ግን ሰዎች ወደው ሳይሆን በግዳቸው እንዲከተሏቸው ያደርጋሉ። ይህ ሌላ ትልቁ ትሪካቸው ነው። ሶስተኛ፣ የመነቃቃት ስሜት ሁሌ የሚሰማን ከሆነ እንደዚህ አይነት ስሜትም ከተሰማችሁ ትልቁ ችግር ውስጥ አድማጭነት በጣም ትልቅ ኃይል ነው። ኃይል የምላችሁ ከመናገር ተናግሮ ከማሳመን የሆነ ነገር አንብቦ ከመረዳት በጣም ከጽፎ ደግሞ ሌሎች በጽሁፉ እንዲለወጡ ከማድረግ ያልተናነሰ ትልቅ ኃይል ነው። ክሂል ነው። ከአራቱ ኪሎች አንዱ ትልቁ የማዳመጥ ኪል ነው። ግን ሁል ጊዜ ደግሞ ኃይል መገደብ አለ። የትኛውም ኃይል ገደብ ከሌለው ድረስ በገደብ የሌለው ኃይል ጥሩ አይደለም። መንገዱን ከሳተ መውደቂያውን አናውቅም። ስለዚህ ሁል ጊዜ የማዳመጥ ኪል ጥሩ የማዳመጥ ኪል ካላችሁ በእነዚህ ምክንያቶች ኃይላችሁን መገደብ ይኖርባቸዋል ማለት ነው። በሚናገረው አካልና በአድማጭ መካከል ጥሩ ግንኙነት ለመፍጠር እንግዲህ ይሄ ያስፈልጋል ካልን እስኪ እናንተ በወጥመድ ውስጥ ገብታችሁ ታውቃላችሁ? በተናጋሪዎች ወጥመድ ውስጥ በፍቅር ግንኙነት ሊሆን ይችላል። ቢዝነስ ላይ ብዙ ጊዜ ትሪክ ይሰራል። ማስታወቂያዎች በጣም ተጽዕኖ አላቸው። እንደምታውቁት በባለፈው እየሰማው ነበረ። የቃና ቴሌቪዥን መስራች ነው ባለቤቱ መሰለኝ፣ ይቅርታ ስሙን ስላላወቁት ፖድካስት ላይ እየሰማው ባባ ማማ ብለን ኮካ ነው የምንለዋል። ከዛ ሁላችንም ውስጥ ኮካ የሚለው ስም ምን ሆኗል ማለት ነው? ሰብኮንሺየስ ማይንዳችን ውስጥ ተቀምጧል። ስለዚህ ብዙ ጊዜ ምርጫችን የምናደርገው ኮካ ሊሆን ይችላል። እስኪ በእንደዚህ አይነት የቢዝነስ ወጥመዶች በቤተሰብ ግንኙነት ውስጥ በየትኛው ማህበራዊ ግንኙነታችሁ ውስጥ የተጠመዳችሁት ነገር ካለ ኮሜንት ላይ አስቀምጡልኝ። ወደሚቀጥለው ሀሳብ እንሂድ። የትኛው ፓወር ኢቲክስ ያስፈልጋል? ኃይል ሁሉ ጊዜ የማዳመጥ ኃይል ወይም መናገር። በጣም ተናጋሪ ከሆናችሁ ችግር ነው፣ በጣም አዳማጭ ከሆናችሁ ችግር ነው፣ እንደነገርኳችሁ ማለት ነው። ስለዚህ የትኛውም ኃይል ኢቲክስ ያስፈልገዋል ካለ ለምንድን ነው ኃይላችንን ታዲያ በሌሎች የምንነጠቅ? የመጀመሪያው ብዙ ጊዜ ተናጋሪዎች እኛን የሚሸውዱበት መንገድ ስቶሪ ቴሊንጋቸው ነው። ታሪኩን እንዴት ነው የሚነግሩ? ታሪኩን ቀጥል የሚነግሩበት መንገድ በጣም የተዋጣለት ከሆነ ሁላችንም ታሪክ ውስጥ እንገባለን። እስኪ አንድ ምሳሌ ልንገራችሁ፣ እኔ በማስተውለው ማለት ነው።
ከዚህ ዩቲዩብ ላይ ነው። ስም መጥራት አያስፈልግም። ግን ብዙዎቹ ቪዲዮዎች አይቼለታለሁ። በቃ እኔንም ለውጦኛል። ግን ከዛ በኋላ አንዳንዴ ለውጦኛል የምትሉት ሰው ራሱ እሱ በፈለገበት መንገድ እንደቀረጻችሁ ስታውቁ በጣም ነው የምትናደዱት። የህይወት ታሪኩን የሚነግርበት መንገድ ቀጥ ያለ አይደለም። ለምሳሌ በዚህ ተወለድኩ፣ እንደዚሁም ከዛ እንደዚህ መጣው፣ ከዛ እንደዚህ ሆነ፣ እንደዚህ ቀጥ ያለ የሚታወቅ በዚህ ተወለድ፣ በዚህ ዓመተ ምህረት ተወለድ፣ እንደዚህ አደግኩ፣ ይሄን ሰራው፣ ይሄንን እንትናል የሚል የለም። አይላችሁ ፐዝል ነው የሚያደርግባችሁ። ፐዝል ማለት ብትንትን ያሉ እቃዎች አሉ። እነሱን አንዱን ከዚህ አምታችሁ ስገጡት፣ ከዛ ያንን ስገጣጥሙት የሚገኝ ምስል ነው የሚፈጠረው። ምን ያደርጋል? የሆነ ቪዲዮ ላይ ስለ ልጅነቱ ሊያወራችሁ ይችላል፣ የልጅነቱን አስተዳደግ ታሪክ። ከዛ በሚቀጥለው ቪዲዮ ላይ ስለ ፍቅረኛው ታሪክ፣ በሌላ ቪዲዮ ላይ ስለ አስተዳደጉ፣ በሌላ ቪዲዮ ላይ ስለ ቤተሰቡ፣ በሌላ ቪዲዮ ላይ አሁን ያለበትን ሁኔታ፣ ስለ ጤናው ይነግራችሁና በጣም የሚገርመው መጨረሻ ላይ እንትና ማን ነው ስትባሉ፣ ያ ግለሰቡን ላለመጥራት ነው ነግራችኋል። እንትና ማን ነው ስትባሉ ያ ሰው ቅርጽ ይሰራል። በሚገርም ሁኔታ ያ ሰው ቅርጽ፣ የራሱ የሆነ ቅርጽ። ከዛ እናንተ ውስጥ አንድ ሙሉ ሰው ይሆናል። የነገረን ግን ስቶሪ ቴሊንጉን የነገረበት መንገድ በሚገርም ሁኔታ የተለያየ ቦታ ላይ ነው የሚያስቀምጠው። እንደዚህ አይነት ትሪኮች አሉ። አዳማጭ ስትሆኑ ሳታስቡት ሰብኮንሺየስ ማይንዳችሁ ውስጥ እየተቀመጠ ራሱ ሳትፈልጉት ወይም ደግሞ ማወቅ ሳትፈልጉ ያ ነገር እየተገጠመ ይመጣና አንድ ሙሉ ቅርጽ ይዛል። ስለዚህ እኔ ዛሬ በዚህ ቪዲዮአችን ስለ ልጅነት ታሪኬ ከነገርኳችሁ በሚቀጥለው ቪዲዮ ላይ ስለ ትዳር ቤቴ ልነግራችሁ ይችላል። በሚቀጥለው ህይወቴ ላይ ስለ ቤተሰቦቼ ልነግራችሁ ይችላል። ከዛ ስለ አስተዳደጌ ልነግራችሁ ይችላል። በተለያየ ሰዓት ላይ የተፈታተነ ነገር ነግራችሁ እናንተ ስገጣጠሙት እኔን ታገኛላችሁ ማለት ይሄ ትልቅ ታሪክ ነው። ስለዚህ ብዙ ጊዜ ሁሉም ሲነግሩ ማስተዋል ያለብን ነገር አለ ማለት ነው። እነዚህ ነገሮች አስተውሉ። እነዚህን ሰመሪ ላድርግላችሁ። የዛሬ ቪዲዮአችንን 3 ነገሮች ላይ ያተኮሩ ቀላል ናቸው። አንደኛ ጥሩ አድማጭ ከሆናችሁ ሰብኮንሺየስ ማይንዳችሁ ውስጥ መረጃ ልታስገቡ ስለሆነ ወይም ደግሞ መረጃ ስለሚገባባችሁ መረጃዎቻችሁን እያጣራችሁ አስገቡ። በቃ ሁሉም አይቀመጥም አእምሮ ውስጥ፣ የተመረጠው ነው የሚገባው። አሁን ይህን ቪዲዮ እየሰራው አሁን የምታዳምጡ ሰዎች በአጠገባችሁ ብዙ አይነት ድምፅ አለ። ከዛ ድምፅ ውስጥ ለይታችሁ የእኔን ድምፅ እያዳመጣችሁ ነው። ስለዚህ መምረጥ ትችላላችሁ ማለት ነው። ሁሉንም ልታስገቡ አትችሉም። የመኪናው ድምፅ አለ፣ የውሻ ድምፅ ይኖራል፣ በሽ የሚል ድምፅ አለ፣ ብዙ ድምፆች አሉ። ከዛ ውስጥ የኔን ድምፅ መርጦ ማስገባት ማለት የማዳመጥ ችሎታችሁ ጠንካራ ነው ማለት ነው። ስለዚህ የተናጋሪያችንን የሰውየውን ሙሉ ንግግር ወይም ደግሞ ሙሉ ፊሊንግ አንቀበል፣ መርጣችሁ ተቀበሉ። ሁለተኛው ጎል አድርጎ የሚያወራችሁ ከሆነ ጎል አስቀምጦ እሱ ለራሱ እንዲመቸው አድርጎ ጎል አድርጎ ማንም ሰው ሊሆን ይችላል የሚያወራችሁ ከሆነ አደጋ ውስጥ ነው። በቃ ጎል አድርጎ የሚያወራችሁ ሰው አደጋ ውስጥ ነው የሚከታችሁ። ስለዚህ ተጠንቀቁ። የመጨረሻው እኔ የማውቀውን እውነት አይ አንተ ውሸት ነው የኔን ተቀበል የሚል ከሆነ ይህ ችግር አለበት። ስለዚህ ይህንን ማዳመጥ አያስፈልግም። በእናንተ ባላችሁ እውቀት ላይ የሚጨምርላችሁ እንጂ ያላችሁን እውቀት የሚያጠፋ አያስፈልግም። ሁሉም ሰው የየራሱ እውነት አለው። እኔ የምቀበለውን እውነት በእኔ አካሄድ መጥቶ ያ ሰው እኔን እየቀየረኝ ከሆነ ተመስገን። አይ የኔ ነው ልክ ያንተ ልክ አይደለም የሚለኝ ከሆነ ግን ችግር አለበት ይሄ ሰው። ስለዚህ ከእንደዚህ አይነት ሰዎች መጠንቀቅ አለባችሁ ማለት ነው። የዛሬው ቪዲዮ እዚህ ላይ ያበቃል። አመሰግናለሁ። ሰብስክራይብ ማድረግ እንዳትረሱ። ሰዎች አላማ አስቀምጠው የሚያወራችሁ ከሆነ ምን ለመንገር ፈልገው ነው የሚለውን አስተውሉ። አደጋ ውስጥ ናችሁ። ጥሩ አድማጭ ነኝ ብላችሁ የምታስቡ ሰዎች ብዙ ጊዜ ሰብኮንሺየስ ማይንዳችሁን ስለምከፍቱ የሰውየውን እውነት ትቀበላላችሁ። ይህም ሌላው ችግር ነው። ማዳመጥ ትልቅ ኃይል ነው። ሁሉ ጊዜ ግን ኃይል መገደብ አለበት።